ዘር ዘመን ይባረክ። አንተም እንደዚሁ የእናቶች ቀን ለማክበር እናትን ሄደህ ለመጠየቅ ከባለቤትህ ጋር ከውድ ባለቤትህ ጋር ለመጠየቅ ያብቃችሁ። እድሜ ረጅም ይሁን። የእናትህም ጤናና እድሜ ረጅም ይሁን። ተባረኩ። ምሁሮችን ያፈለቀ ምሁር አባት ነው ያለን። በዚህ በጣም እንኮራለን። ባይዘዌ እንደዚህ አርጅቶ ከስቶ ምናምን እንኳን ተው ስንለው አይሰማ አይደልማ አይሰማም። ለስራ መቀመጥ አይወድም። እኛ እንደውም ሜሪዬ ታው ብለናል። ረፍታ ብለናል። ትምህርት ቤት አስተምሮ መጥቶ እንደገና ደግሞ ጥናት አለበት። ጥናት ለማስጠናት የሆነ ነገር ይሄ እንደዚህ ያልሆነም ይሄ ነገር ብሎ ምንም አይደለም። ወደ ጋሻ አይደክሞ እንዴ ደላለው እኔ ጠንካራ የስራ ሰው እና ምክንያቱም በጣም ነው የሚገርመኝ ሰዎች ልጆችን ላይ ሸክም መሆን አልፈልግም። ያ አታይ ቀን ብቻ ነው ልጆቼ እዩኝ ከዚህ ቤት ጠንካራ ነው። በቃ ምን አለፋ እኔ ይቅርብትስ ይለኛል ልጆቼ ነፃነት ጋሼ ይሄንን ድካም ይቅርብ በሩም ታገኝ ስንት ነው እኔ እና ልፈል አብነትም እኔ ያኔ ወልቂጤ ነበረ ገበሬዎች እኔም የሆነ ነገር ልክፈል ይሄን አልስ ፍሬየም ይሄን አልስ በቃ ስራ ይቅርብ የግል ተቋምስ ይቅርብ ሲሉኝ መርቂያቸው የእናንተን እጅ እያየሁ መኖር አልፈልግም። አቅሜ እስከፈቀደ ድረስ የምችለውን ያህል ስራ እሰራለሁ። ከዛ አቃተኝ ሲደክመኝ ያን ጊዜ አሁን ነው የምታደርጉት አድርጉ ብዬ ማለት የምችለው። እስከዛ ድረስ እናንተ ኑሯችሁን ኑሩ፣ ኑሯችሁን አደላድሉ፣ ይመቻችሁ፣ እኔን አላስቸግራችሁም ብዬ ያልኩት። ደስ ያላችሁ ቀን ግን እየመጣችሁ ጠይቁን። መጠየቅ በሚገባችሁ ጊዜ ጠይቁን እንጂ ለዚህ ብላችሁ አታስቡ ብዬ ተናግሬያለሁ። አንድ ካልኩ በኋላ አሁን በእውነት በምሰራው መስሪያ ቤት እንደው ቀድሞ መናገር ተገቢ አይሆንም። የዚህ ዓመት የሥራ ውጤት ታዩታላችሁ፣ ሰሙታላችሁ። እንደዚህም ሆኜ እንደዚህ በዚህ እድሜ እንኳን የሥራ ጥንካሬ የሚያስገልኝ የሚሆነው ነገር ታዩታላችሁ። እኔ አሁን አልናገርም። ሌላው ነገር ደግሞ እንደው የጋሼን ጥንካሬ በስራው ብቻ ሳይሆን ሃይ ስኩል ትምህርት ቤት እያለ ማለት ነው ወደ 90ዎቹ ቤት አሁን እንደዚህ ሳይደክም በፊት ማለት ነው ሃይ ስኩል በጣም አስቸጋሪ ኃይለኛ ልጆች በቡድን ደግሞ በሰንሰለት የሚጋረፉ ልጆች ነበሩ ማለት ነው። ሃይ ስኩል አስታውሳለሁ። እና እኛ 03 አካባቢ ነበር ቤታችን እና ተማሪ ሲለቀቅ ከኳስ ሜዳ ሲመለሱ የኛ ግቢ ይታያል እና እኔ እሱ ባለቤት መሆኔን አላወቁም። አንተ በእናትህ ምን አይነት ሰውዬ ነው? ያ ኃይለኛ ነው እኮ በጣም ኃይለኛ ነው። በስመ አብ ጃኬት የሚለብሰው ናታ ማዕከል ምናምን እና ምን አረጋችሁ አልኩኝ እኔ። ወይኔ ዋይፉ ሳትሆን አትቀርም ሀዝባንዷ ሳይሆን አዎ ዋይፉ ነኝ ሀዝባንዴ ነው እና ታዲያ ቦዘኔ አይወድም ማለት ነው። ከዛ ወይኔ ተበላኝ ሩጫ እና ያ ጥንካሬ እንግዲህ ዛሬ ደግሞ ወደ ተግባሩም ሲመለስ በተግባሩም ላይ ጥንካሬው እንዳለ ነው። እንግዲህ ከዘራ እስከሚይዝም ድረስ ያስተምራል፣ ይጽፋል፣ ያርማል፣ ልጆችን ያስጠናል። ይሄንን ልላችሁ ፈልጌ ነው። እኛ ረዳታችን የሰማይ አምላክ እግዚአብሔር ነው። አዎ በማንም አንተማመንም፣ ማንንም ምርኩዝ አናደርግም። እዚህ ደግሞ ያሉ ልጆች አሉ የሚያስደስቱን፣ ደስታው እጥፍ ድርብ ይሆንላቸው ለማለት ፈልገን ነው። እናመሰግናለን። አመሰግናችኋለን። እኛ ሺህ ዓመት ኑሩልን እናቴ። ወይ እናቴ ኑሪልን። አሜን። ሰላም ቤተሰብ እስከዛ ድረስ ባይ